ጃኖ ቦቸራ እንደምን አለ? ከስንት ጊዜ በኋላ ምን ያክል ጊዜ ይሆናል? ይመስለኛል 1 አመት። ቆይ ግን ምንድነው የተፈጠረው? ይገርምሃል፣ ከእስር ቤት እንደወጣው ማንንም አላገኘውም። የመጀመሪያው ሐሳቤ ከሀገር መውጣት ነበር። አባ ተመዘን ይሰራል። አራ ወርቅ ብቻ ስለሚመዘን ነው አንቺን የጠየኩሽ። ደግሞ እንደዚህ ጀምራችሁ እንጂ 59 ምግብ መብላት አለብሽ። አረ እኔ የምልሽ እዚህ አካባቢ የምታውቀው ደላላ ምናምን አለ እንዴ? እዚህ ሁለተኛው ጥፍታ ጋር ታገኛለሽ። አመሰግናለሁ። ይመችሽ። አረዳች ግን እኮ ደላላ ቤት ሰው ምግብ ነው ኪሎ የሚጨምርልን። ሂድ እባክህ። ለራስህ ብዬ ነው። አሁን ትመጣልሻለች። አሪፍ ልጅ አግኝቼልሻለሁ። ቦቸራ እዚህ ምን ትሰራለህ? ደግሞ መቼ ተፈተኑ? ገና ዛሬ መለቀቄ እና እባክህ ከሀገር መውጣት ፈልጌ ነበር። ምን ነው ቦቸራ? ምን ነው? እስር ቤት እያለሁ አንድ ሰው አንድ ቀን ሊጠይቀኝ አልመጣም ነበር። ከዚህ ማህበረሰብ ጋር መቀላቀል አልፈልግም። አሁን እኮ ቦቸራ እንደ በፊቱ አይደለም። በጣም አዛን። ባይሆን እዛች ጋር ጠብቂ። የሆነች ስራ አለች፣ እሷን ጨራረሽ እናወራለን። አስተይል እናት ምን ሆነሽ ነው? ምን ያልኩት ነገር አለ? ሴት ልጅ ስታለቅስ ማየት አልወድም። ተረጋግተሽ የተፈጠረውን ትነግሪኛለሽ? አባቴ ለማልፈልገው ሰው ሊድረኝ፣ እንጀራ እናቴ ደግሞ ታሰቃየኛለች። ስለዚህ ወደ አረብ ሀገር ለመሄድ ወሰንኩ። አሁን የኔ ደቀስሽው ማለቴ የት ነው የምንኖረው? கண்களிலும் காய்ந்திடவே இனி என் மனதில் மனம் கமழ்ந்திடவே கண்களில் நிலவும் காய்ந்திடவே ቦቸራ ግን ልጅቷን አመልከት። እውነት ለመናገር በጣም አሳዘነች። ይገርማል፣ ደላላውን አረሰውትም። ፕሮሰሳችን እስኪጀመር አንድ ላይ መደቀስ ጀመርን። አላገኘው ቆየቱ ጋር ነው የሸወደን። ቆያውን ብናገኘው ምንድን ነው ምን ጠይቀው ማለት? እህታችንን እኮ ነው ይዞ የጠፋው። አባታችን ግን ትክክል ነው። አባታችንማ ትክክል ነው። ህሊና ነች ያዋረደችን። ወይኔ ውጋት አይደለም። ቆይ ላግኛቸው። እሺ እባክህ። ከዛማ የልጅቷ ቤተሰቦች አብረን እንደምንኖር ሰምተው እኛም ማፈላለግ ጀመሩ።
ምን? እሺ ስልክ ፈልጋችሁ ነው? ከስማድል እስከ አይፎን አለ። አዋት ፍጠን ተረጋጋ። እዚህ ሰፈር አዲስ የገቡ ወንድና ሴት የምታውቃቸዋል? ነፍ ወንድና ሴቶች ጎጆዎች አሉ። እኛ ብቻ ቴታችን እንቀረን እንጂ። ቦቸራ የሚባል ልጅ ነው። ቦቸራ የሰፈራችን አውራ? አው ታውቀዋለህ? ቆይ ለምን ፈልገው ነው? ምን ያገባ? አሁን ተናገር። በዚህ የመጀመሪያው ጥፍ ታጋራል። አመሰግናለሁ። እኔ የምልህ ቦቸራ ግን እንዴት አመንከኝ? እኔም አንቺን ብቸኛ ስለሆንን እርስ በርሳችን ከመተማመን ውጪ ሌላ አማራጭ የለም። እሱስ ልክ ነህ። ሄሎ ቦቸራ፣ 2 ልጆች ወደ አንተ ትቤ እየመጡ። የምርህን ነው ዳሪክ? ተነሺ መሄድ አለብን። ምን ተፈጥሮ ነው? ወንድሞችሽ ወደዚህ እየመጡ ነው። ቶሎ መፍጠን አለብን። ወዴት ነው የምንሄደው? እኔ አላቅም፣ ብቻ መፍጠን አለብን። እሺ ቦቸራ አመለጥካቸው? ታኮራኛለህ እኮ። ምን እባክህ፣ የሰሶ ይዤ የተንከራተትኩኝ። ግን እንዴት ብትወዳት ነው ይህን ሁሉ መስዋዕትነት የከፈልከው? ማን ፍቅር ነው ብለን እዴ እና ሌላ ምን ይሆናል? ይሄ አይደለ እንደ ልጁ ወንድሞቹ በስተመጨረሻ